Bagahunda keenya Waaqayyo yaadannoo gooftaa keenya Yesuus Kiristoos dhaloota isaatiin nu gahe galanni Waaqaaf haa ta'u. Ameen. Yaadannoon kun addaa biyya lafarratti otoo hin ta'in samiin illee ergamoonni Waaqayyoo irree yeroo itti dinqisiisatanidha. Celebration yookiin dhaloota gooftaa kan celebrate go biyya lafarratti yeroo duraaf eenyu yoo inni ilaalle ergamoota Waaqayyooti. Galanni Waaqaaf haa ta'u. Isaayyaas boqonnaa 7:3-4 akkana jedha. Waaqayyo abdii isaa fiixaan hin baasa immoo hin raawwata. Kakuu isaa hin raawwata yaada jedhu irrattidha. Ani dubbachuu barbaade. Waaqayyo kakuu isaa wayin immoo abdii isaa hin raawwata kan jedhu yoo isifachuu barbaadanii Waaqayyo dubbatee jechuun Waaqayyo fiixaan hin baasa. Galanni Waaqaaf haa ta'u. Boqonnaa torba Isaayyaas boqonnaa 7:3-4 akkas jedha. እርሱ ማለት እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላክን ደግሞ የምታደክሙ? ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራለች ይላል። እግዚአብሔር ይመስገን። ሃሌሉያ። abdii egaa dhaloota gooftaa keenya boqonnaa torba Isaayyaas raajichi Isaayyaas kan dubbate kuni እንደገና Luqqaas boqonnaa lamarratti immoo kan arganna amma dubbatame abdiitu dubbatamee jira. Bakka kana irratti immoo gisee raawwatu argina. በዛም ሳሉ የመውለጃ ወራት ደረሰ። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በዛም በምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ። የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ይላል። እግዚአብሔር የተመሰገነ ይሁን። ገዲቡተን እግዚአብሔር kitanii akkuma abdii kan argatanii adeemanii ክርስቶስን ሐዋሳ ወጅና ካርገታን ይሄ dubbata ይሄ የሚያስደንቅ ነገር ነው። እግዚአብሔር የተመሰገነ ይሁን። በታሪክ ውስጥ ማለት ነው የትኛውን ትልቅ ነቢያቶች ተነስቷል። እውነት ነው ለአብርሃም ከአንተ ዘር ነገስታት ይነሳሉ ብሏል። ግን ስፔሲፊካሊ እንደ ክርስቶስ ብዙ ተስፋ ትንቢት ተገብቶ የተወለደ ካን አለተ ሂንጅሩ ጀነም ወደዳ እና ተከታካ ጊዜ ሰገሌ ዋቀራሲ ሲቀን ኢላልተኒ ዋን አና ከዚን ነታቀ ባጋ ስኔትስ አከስም ይያዳ ሴንስለስ ሴንሲ ስሜት መተቆ ዋላቱ እንፈካቱ ምት ኩኒ ከማ አን እስራኤል ኩኒ አኩማ ወሬ ዋቀዮትን ቤን ዋቀዮን ቤን ዱባታኒ ተከታካ ኡንለ አከነጀ ሴንሲ ዋን ዋላቱ ከሩ ሰገሌ ዋቀዮት ሲቀን ጊዜ ኢላልተኒ አሎን ጎፍታ وفاتي غوفتا وطول فين درس ارجع وفيس جزء وفيس من بيلا فارت مع الكوجة جزء إلالتني دكنا جرفون درتس كان تبوك جزء إلالتني بعد سندك بكا كم يزدن نكنا جروس عندك هنود بكا دفورس التاريخو سجل واقعي جزء بستاني سني ما مدوكا ما توس بقولنا ديك دمي سدي دوب بسانتور نا بتهلي بكا أسي تكم برسيسا تكم فيسا تك ሄራዲና ራሂኒ ካውት መከጀው ተከተከሞ ወርካን ሙህን ቆሮ የሃይማኖት መሪዎች ደግሞ እየመጡ ይፈትኑታልና በአንድ ቦታ ላይ እስራኤሎች ያኔ በሶስት ተከፍለው ተካላቸው። በተለይ ሃይማኖታቸው በሶስት ተከፈለ ነበር። ፈሪሳውያን የሚባሉ አሉ፣ ሰዱቃውያን የሚባሉ፣ ሌሎች ደግሞ ጸሐፊዎች የሚባሉ አሉ። እነኚህ በቃ
ኤጁኬትድ ወይ በቃ አለ አይደል? እና አይ ቲንክ ለዛ ይመስለኛል ሐዋርያ ጳውሎስ ከእውነት ነው ፈሪሳዊ ነው፣ ግን at the same time he is so educated እነኛን 13 መጽሐፍቶችን የጻፈ ማለት ነው። ሙሴን የተማረ አይደል? ብዙ መጽሐፍትን የጻፉ ናቸው እነዚህ ሰዎች። እና በዛን ዘመን ግን ጸሐፊያን የሚባሉ አሉ፣ ፈሪሳውያን የሚባሉ አሉ፣ ሰዱቃውያን የሚባሉ። ሰዱቃውያን የሚባሉት ምንድነው? ትንሣኤ የለም ነው የሚለው፣ ሰው ከሞተ በኋላ በቃ። ፈሪሳውያን ግን ያምናሉ፣ በትንሣኤ ያምናሉ። ያው እነሱ አክራሪ ሃይማኖት ሙሴን ሕግ በመጠበቅ እንትን የሚሉ ናቸው፣ ያምናሉ። እነኚህ ሰዎች እንግዲህ ብዙ ዲቤት ነበራቸው። እንግዲህ ኢየሱስ ክርስቶስ በእነሱ ዘመን ይምጣ እንጂ አሁን በተጻፈ ዘመን ማለት ነው። ይሄ ፎር ሶ ሎንግ ይር እንደሚባለው ከሚልኪያስ ጀምሮ እስከ ማቴዎስ ድረስ ለ400 ዓመት ነቢያትም አልነበሩ። የጨለማ ዘመን ይባላል። ነቢይ የሚል በእስራኤል እንግዲህ በየጊዜው እስራኤል ኃጢአትም ሲሰራ ጽድቅም ሲሰራ ነቢይ በመካከላቸው ሁሉ ጊዜ አለ። ግን በዚህ ጊዜ የዝምታ ጊዜ ነበር እና እግዚአብሔር ምድርን ሰርፕራይዝ ለማድረግ ቅድም እንዳልኳቸው የሥላሴ ካውንስል ወደ ምድር እንትኑን ለማስፈጸም ተስፋውን ለማስፈጸም ኃይለኛ በሰማይ ትልቅ ስብሰባ የተካሄደባቸው 400 ዓመታት ይመስለኛል። ሚልክያስ መጨረሻ ላይ ብታነቡት እሱም ደጋግሞ ስለዚህ መሲህ መምጣት ነው የሚናገረው። እንደው በመጨረሻ ዘመን የመጨረሻ ዘመን ምንድነው? እንደ ምድጃ እሳት የሚነድ ዘመን ይመጣል ነው። ኃጢአተኞች ቅርንጫፎቻቸውን ይበላል፣ አይገኝ በቃ የሚያስፈራ ነገር ታያላችሁ። እናንተ ግን ስሜን ለምትፈሩ የጽድቅ ፀሐይ ይበራል ይወጣላችኋል ይላል። ፈውስን በክንፎቻቸው ስለ ክርስቶስ እኮ ነው። የጽድቅ ፀሐይ ምንድነው ብላችሁ ብታዩ ሳን ኦፍ ራይቸስነስ ይላል በእንግሊዝኛ። ሳን ኦፍ ራይቸስነስ ኢየሱስ ነው ራሱ። እና በሌላ ስፍራ ላይ አንድ ጊዜ አዘጋጅቼ በዛ ላይ ትቢያና ሳን ኦፍ ራይቸስነስ ራሱ ኢየሱስ ነው። የጽድቅ ፀሐይ ይወጣላችኋል ነው። ፈውስ ደግሞ ይዞ ነው የሚመጣ በክንፎቹ ነው። ኢየሱስ ምንድነው? እኔ የዓለም ብርሃን አም ዘ ላይት ኦፍ ዘ ወርልድ ሳን ኦፍ ራይቸስነስ። ነገር ግን ለእናንተ ዘመኑ እንደ ምድጃ የሚነደው በአሁኑ ዘመን አይታችሁ አንዳንዴ ከጌታ ሰዎች ስትሉ ራሱ የሚያንገበግብ ዘመን ነው የምትሰሙ በሚዲያ በዓለም የምትሰሙት ሰው በሰው ከምንጊዜውም በላይ ጨከነበት። አሁን ደግሞ ሚዲያ ስለ ዶሮ አይሰማም። እውነት ነው። የዶሮ እኮ የከፋ ነው። ካሁን የከፋ አይደል እንዴ? የዶሮ አንዱ መንግስት ሌላው ሲያሸንፍ ምንድን ነው የሚያደርገው? ጨፍጭፎ እኮ ነው እንዳለ ነገድ ስር መሰረቱ እንዳይኖር አድርጎ እኮ ነው አይደል ኮንከር የሚያደርገው። እንደውም የአሁኑ ምረት አለ መሰለኝ። እና በዛን ዘመን የነበረው በዜና አልተዘገበም እንጂ በመጽሐፍ ቅዱስ የምናየው እንዳልነበረ ነው የሚያደርገው። ከተማዋንም ነው የሚያቃጥል፣ ብዙ ነገር አለ። የአሁኑ ግን በሚዲያ ስለምናይ በጣም የሚያስጨንቅ ዘመን ነው እና እንደ ምድጃ የሚነድ ዘመን ይመጣል። ሚልክያስ ገና የጨለማ ዘመን የ400 ዘመን ነው የሚናገረው። እና ይሄ ኃጢአተኞችን ይበላል፣ ግን ስሜን ለምትፈሩ ምንድነው ያለ? የጽድቅ ፀሐይ ይወጣላችኋል፣ ፈውስ በክንፎቹ ይዞ ነው። ኢየሱስ ሲመጣ ምን ማድረግ ነው ጀመረ? ምዕራፍ 4-5 ጀምሮ በከተማ እየዞረ መፈወስ ጀመረ ነው። እና ወደሱ የመጡትን ሁሉ እንዳሁኑ የፈውስ አገልጋዮች ፓስተሮች የተወሰኑ ሰዎች አይደሉም የሚድኑ። ለምን? he is a perfect God። ወደሱ የመጡት ሁሉ ዳኑ ነው። እግዚአብሔር የተመሰገነ ይሁን። he is God himself። አባቱ እግዚአብሔር ነው። የሰው ልጆችን ስጋ ወሰደ በማርያም ማለት ነው። እና God with us። ስለዚህ ወደሱ የመጡትን ፈወሰ፣ ከተማዋን ደስ አላት ይላል። እግዚአብሔር የተመሰገነ። ስለዚህ በዛ የ400 ዓመት የጨለማ ጊዜ ነበር። ከዚህ 400 የጨለማ ጊዜ በኋላ የሥላሴ ካውንስል ያ ነገር በተጠናቀቀ ጊዜ ግን ይሄ ሰርፕራይዝ መጣ። እግዚአብሔር የተመሰገነ ይሁን። እና ጌታ የመጀመሪያው የተማሩ የሚባሉት ለማን ነው የተገለጠው? ማነው እየመራቸው የመጣው? እነኛ ሰብአ ሰገል የሚባለው ደግሞ እነኛ እንትን ምንድነው የሚባለው? ዋይዝ ሜን ይባላል በእንግሊዝኛ። እና የተማሩ የከዋክብትን እንቅስቃሴ እንትን የሚሉ ናቸው። እና ሌሎቹ ደግሞ በዚህ ድሆች ናቸው። የምስራቹን ሰምቶ ለማየት መጡ ማለት ተመልከት። በዚህ የተማረ ኃይል፣ ሀብታማ ኃይል፣ በዚህ ደግሞ የድሃ ኃይል። ስለዚህ ለሀብታሙም ለድሃ ለተማረም ላልተማረም እንደመጣ ነው አለ። እግዚአብሔር የተመሰገነ ይሁን። ስለዚህ ቅድም የጀመርኩት ስለነኚህ ፈሪሳውያን፣ ሰዱቃውያን እንደገና ደግሞ ጸሐፊያን የሚባሉት እየተከራከሩ መጡ። ያስገርማል እላችሁ ነው። እና እግዚአብሔር አንዳንዴ በግላችሁም ተናግሮ ብዙ ጊዜ እኔ በዘመኔ ተናግሮኝ ያውቃልና ኤቭሪ ታይም ሪፒት አደረግም ስናገር ሰርፕራይዝድ ነው የምትሆኑ። ተቀርቅረው ነው የሚቀራው።
በውስጣቸው አይደል? መጽሐፍ ቅዱስ ስናነብ እግዚአብሔር በነቢያትም ቢሆን በግል በተናገረው የሚያስደንቅ ነው። ስሜ ማን ነው ሲባል ስሜ ድንቅ ነውና ምን ትጠይቀኛል? እና ሂዝ ሰርፕራይዝ። አሁን አንዳንድ ልጆቻችን በምንናገረው ይስቁል፣ ይደሰቱል፣ ያስደንቃቸው። እኛም በቃ ይገርማል። የእግዚአብሔር ስራ ሁሉ ያስደንቃልና እየተከራከሩ መጡ እነኚህ ሰዱቃውያንና ፈሪሳውያን። ሙታን ይነሳሉ አይነሱም? እንዳልቀደም እንዳልኳቸው ወደ ኋላ የመጣሁበት ምክንያት እንግዲህ ጌታ የወጣ ጊዜ አይደለ። ክርክራቸው ብዙ ዓመት የቆየ ነው። አሁን የእስልምናና የክርስትና ክርክር አንድ ጊዜ የተጀመረ አይደል? ከመሐመድ ጀምሮ አይደል? እነኚህ እድለኞች ናቸው እንደው መልስ ማግኘታቸው። አምላክ በመካከል ገብቶ መፍታቱ ራሱ እየተከራከሩ፣ በሌላ በኩል ሊፈትኑት መጡ ነው ምን። በሌላ በኩል ግን በመካከላቸው ስትሬስ። ለምን ሁለት የሃይማኖት ጎራ ናቸው በኢትዮጵያ ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት እንደሚል ጎራ ለማንም ማስታረቅ የማይችሉ ጎራዎች እንዳሉ ማለት ነው። በዚህ ሀገር በዓለም ላይ እንዳለ ማለት ነው። የቡዲዝም ምናምን የምንለው ማንም ማስታረቅ አይችልም እኮ። ማን ሊያስታረቅ የሚችለው? ጌታ መጥቶ ካልፈታም። ብዙ ጊዜ በአረብ ምድር ጌታ ተገልጦ ብዙ ሙስሊሞች ዳኑ፣ ብዙ እንሰማለን ዜናዎች። እና ሪዞልቭ ማድረግ የሚችለው ራሱ ጌታ ነው። አይፈራም፣ ጦርን አይፈራም፣ ሞትን የማይፈራ ጋቱ ራሱ ጌታ ይመጣና ሪዞልቭ ያደርጋል። ኢቨን በመጨረሻ ዘመን አሁን ጦርነት ራሻ አሜሪካ አቁሙ ምናምን ብዙ ድርድር ቢባል ኃያልነትን ከማስጠበቅ አንጻር አንዱ ሌላውን እሺ የማለት ነገር በጣም ከባድ ነው አይደል? ሪዞልቭ ለማድረግ ነገር ግን ጌታ ሲመጣ ምንድን ነው ይላል ተስፋ። እሱ ይመጣና ምን ያደርጋል? ጦርነትን ይሽራል እኮ ነው። ሪዞልቭ ያደርጋል። ሌላ ስፍራ ላይ ምንድን ነው ሪዞሉሽን ያመጣል። እና ጦራቸው ወደ ማረሻ ይለውጣል። ወደ ፕሮዳክሽን ነው የሚለውጥ። ገና 1000 years በምድር ላይ እኮ እንቆያለን። ይሄ ምድር እኮ ዝም ብሎ አይጠፋም አይደል? ያ በዛን ጊዜ ለ1000 ዓመት ይነግሳሉ እኮ ነው የሚለው። እግዚአብሔር የተመሰገነ። ስለዚህ ጌታ ሲገለጥ ምንድነው ምድር በጦርነት ትመታለች። ያኔ ቤተክርስቲያን ተነጥቃ የበጉ ሰርግ ይባላል። ጌታ ይነጥቃታል ከመከራ ቀን በፊት ማለት ነው። አብዛኛው የክርስትና እንትን የሚያምነው እንደዛ ነው። ግን ከዛ መከራ ቀን አድንሃለሁ ስለሚል ማለት ነው። ሙሽሪቷን በአየር ለመቀበል ይመጣል። 7 ዓመት በምድር ላይ መንፈስ ቅዱስ ቤተክርስቲያን የምትባል የለም። ሰው ሁሉ ጦርነት ይባላል። ይሄ የአርማጌዶን የመጨረሻ ዘመን ጦርነት የሚባለው ነገር አለ ማለት ነው። ያ ሪዞልቭ የሚያደርገው ጌታ በድንገት ይገለጣል። እንግዲህ ከሰራዊቱ ጋር ከደመናት ጋር ይገለጣል። ያኔ የመጨረሻ ይሆናል ማለት ነው። ሪዞልቭ ማድረግ የሚችለው እሱ ነው ማለት ነው። እና በዚህ ስፍራ እየተጋፉ መጡና ሙታን ይነሳሉ አይነሱም? ይነሳሉ አይነሱም? ስለዚህ ይሄ እስቲ ወደ እሱ እንሂድ። ይሄ ሐሰተኛ አስተማሪ፣ ይሄ ሐሰተኛ ክርስቶስ ነኝ ብሎ የመጣ ነው። እስቲ ወደ እሱ እንሂዳለን። ተከራክረው መጡ እና ከዛ እየተከራከሩ መጡና አንድ ሰው ሚስት አገባ፣ ሳይወልድ ሞተ። እንደገና ሌላ አገባ፣ ሌላ ወንድሙ ተካ። ያው ህጋቸው እንደዛ ነው ማለት። እሱም ሳይወልድ ሞተ፣ ሌላ ሶስተኛ ወንድሙ ተካ። እንዲህ እያሉ 7 ወንድሞች እያገቡ ሁላቸው ሞቱ። መጨረሻ እሷ ሞተች። የማን ትሆናለች? እንግዲህ ይሄ ከባድ ነው በጣም አይደል? ጌታ ካልፈታ እውነትም ማንም ሊፈታ የማይችለው ነው። እየተጋፉ ተከራክሮ በአንድ በኩል ራሳቸው መካከል ውጥረት አለ፣ በሌላ በኩል ደግሞ ይሄን ሐሰተኛ ክርስቶስ የተባለው በቃ ይሄ መመለስ አይችልም። በቃ የመጨረሻ ጥያቄ እዛ ስፍራ ላይ የሚናገረው የሃይማኖት አለቆች ምንድነው በጣም በህግ የተማሩ ነው። እንደው ቀጥሎ የሚለው እንደዛ ነው። እና እየተጋፉ እየተከራከሩ እንደኛ ውጥረታቸውን፣ ሁለተኛ ደግሞ ለመፈተን ወደሱ ሲመጡ የመጀመሪያ ያለው ምንድነው የእግዚአብሔርን ኃይልና ቃሉን አታውቁምና ምን ትሆናላችሁ? ትስታላችሁ። ማንም ቤክተን ሰገሌሳ ሁምና ዋቀዮ እጃም ቤክነፍ ትስታላችሁ። ሃሌሉያ እንደጎጎርቱ ያ እና ሰገሌ ዋቀዮ ሁምና ዋቀዮ ብዙ ጊዜ በአሜሪካ አብዛኛው የምናየው በዓለም ላይ ትምህርትም ጥሩ፣ በሌላ ሳይድ ደግሞ የእግዚአብሔር ፓወርም ዲሞንስትሬትድ መሆን ያስፈልጋል። የታመመ መፈወስ አለበት፣ አጋንንት መውጣት አለበት። ያኔ ዋቀዮ ግዱ ይረጀና ሰገሌ ዋቀዮ ሐዋርያ ጳውሎስ ከነኛ በቃል ብቻ ወደ እናንተ አልመጣንም እንጂ ኃይልን በመግለጥ ምንድን ነው ይላል ስብከታችን በቃል ብቻ ወደ እናንተ አልመጣም፣ ኃይልን በመግለጥ በመንፈስ ቅዱስና በጥበብ በብዙ ጥበብ ነው ወደ እናንተ የመጣ ይላል። እነን ምንድነው የጥበብን እናገራለን፣ ነገር ግን የዚች ዓለም ጥበብ አይደለም። እግዚአብሔር የተመሰገነ። ለምን የእግዚአብሔር መንፈስ መንፈስ ቅዱስ ምን ያደርጋል? የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ዲፕሊ ሰርች ያደርጋል።
ከዛ ከእግዚአብሔር እየቀዳ ይነግረናል። ይሄንን ጥበብ የዚህ ዓለም ገዦቹ ካላ ቢያውቁ ኖሮ የክብርን ጌታ ባልሰቀሉ ነበር ይላል። እግዚአብሔር የተመሰገነ። ስለዚህ የእግዚአብሔር ቃልና ኃይሉን አታውቁምና ትስታላችሁ አለ። እግዚአብሔር ይመስገን። መልስ መልስላቸው በሰማይ አለ የማንም አትሆንም። ለምን ሁሉ እንደ መልአክ ይሆናሉ። ገለነ ዋቀፋት እኔ ያችን ቃል ሳስብ በቃ ለሴቶችም ለወንዶች አንዳንድ ጊዜ በቃ ሴቶች እንዲናቸው ወንዶች እንዲናቸው እንላለን አይደል? የሚገርም ነገር ነው ወገኖች። እዛ ስገድ ሴት ወንድ ያለው ለምንድን ነው ወንድ ሴት ያደረገው እግዚአብሔር በምድር ብላችሁ ብታስቡ ለምንድን ነው? የኛና ለይስ ማሊፌ ዱበርቲ ፌ ኢረጉ ኤኡሚ ወገብ ይላፋራ በቃ ሶሉሽን ይከናወቅ ነመተኩት ጅራ irratti dubartii dabale waaqa saboodde eebbise biyya lafaa gootaa jedhe reproduction yaaf kana እንደውም umuriin dubartoonni itti dahanillee gabaabaa miti between hamma 40 yoo caale 45 hoguma saaraan 91 tti deessite yaa እግዚአብሔር ድንቁን ለመግለጥ ነው ክብሩን ለመግለጥ ነው እግዚአብሔር ይመስገን በዛ መጋባት ያለን በዛ ሁሉ ምን ይሆናል እንደ መልአክ ይሆናል አከስት ዱበርቶት ይላሉ ቀምና ወደ ዱበርቲ ሲወረ ይላሉ ቀም በሌላ በኩል ደግሞ እኔ ያንን ቃል ሳነብ የተደነቁ ምንድነው ለካ በፊቴ እንደ መልአክ የመኖር ተስፋ ለካ በፊቴ ያለ የመብረር ያለ መድከም ሁሌ የመዘመር ገለነ ዋቃት መያዳ ተካ ማሊፍ ገረምት ደማጀር አንዴ ይሄ ዓለም እኮ ክፉ ከሰዋተኝ በቃ ዝም ብለ ነው የምትደክመው ይላል። በቃ ሰይጣን አምሯችንም ሲጋችን ግልጽ ነው። ሲጋችን ዓለምና ሰይጣን ይተባበራል። ሐዋርያው ጳውሎስ ምን ይላል? ቶሎ የሚከበን የፈለገውን ኃጢአት አትስሩ። ኔቸራችን ነው። አንዳንድ ጊዜ በክርስትና ስለደከምን አይደል? ያዳ እምነት ምትኩ ለቺ ጋር ክርስቶስ ወደር እሺ ወልዳ ደም እንከራን ባይብሊስቴን ማሊፍ እንደ ተከተከ የሮባ እንደም ተከተከ ዱዋ ማሊፍ ኔጌቲቭ ነው ያችሳ ማፍሶዳ ነው ያችሳ የጀታ is our nature አይደል? በህንድ የሚኖሩት ለምን እንደ ህንድ ይናገራሉ ይባላል። በኢትዮጵያ ያሉ ለምን እንደ ኢትዮጵያ ይኖራሉ ይባላል። በምድር ያሉ ለምን በምድር ይኖራሉ ብሎ እግዚአብሔር አይፈርድም። ኔቸራችን ለዛ ነው አማኑኤል የመጣው። እግዚአብሔር ከሰው ጋር ጫማ ነምቼ ንጎዮምሴ ጀነተ ከሰሩ ባሰ ገርገሞ ጅት ነው ጥሬት ግሬት ይበራል ብለው ነገር አመጣብን አይደል? ጥሬ ግሬት ይበራል ስቲል አለ አምነንም እየጣም አለ። የአዳም ዘር እንዳለ ሙቪ ላይ ታቸው አዳም ከወደቀ በኋላ በቃ እንዴት በቃ እንትን እንደው መጀመሪያ ኃይለኛ ነበር፣ ፓወርፉል ነበር። እግዚአብሔር ይመስገን we feel it አይደል? አንዳንድ በመንፈስ እንሞላኛ ራሳችን ዓለሙን ሁሉ እየተቆጣጠርን እስኪመስል ድረስ ኃይለኛ ያደርገናል። እግዚአብሔር የተመሰገነ ያ ሃሌሉያ። ከናፌ ቶሎ የሚከበንን ኃጢአት ፈጥኖ የሚከበንን ኃጢአት ሸክም ሁሉ አስወግደን ነው የሚለው ሐዋርያ ጳውሎስ። ምን አይነት ነገር ነው የሚከበን ነው የሚለው? በቶሎ የሚከበንን ኃጢአት ሸክምን ሁሉ አስወግደን በፊታችን ያለውን ሩጫ በትዕግስት እንሮጥ ይላል። በትዕግስት ኦብሳ በርባች እንደ ክርስቶስ ምሳሌ ፈቀኛ ጊዜ ነው ክርስቶስ ማልጎ አኮን አመስኔ ይጀው ተመልከቱ። የሃይማኖት አለቆች ነው መጥተውበት አሁን ባይመልስ ፌል ቢያደርግ ምንድነው የሚጠብቀው? ተመልከቱ። ፌል ቢያደርግ ባይመልስላችሁ ምንድነው የሚጠብቀው? ውግራት ነው የሚጠብቀው። ብዙ ጊዜ አይታችሁ ለወግሩ ተነሱላል በመካከላችሁ አልፎ ሄደ። የእግዚአብሔር ጸጋ ኃይል ነበር። ውግራት ነው የሚጠብቀው። ሐሰተኛ ነው የሚባለው። እርሱ ግን ይገርመኛል። በቃ በኮንፊደንስ ነው ኃይሉና ቃሉ አታውቁምና ምን ትሆናላችሁ? ትስታ ጥበብ እንጠቀም እንኳን አላከበራችሁ። እነኚህ ሃይማኖት እንደው ሀገረ ከበረ ነው ምናምን አላለ። ቀጥታ ነው መለሳላችሁ። እዛስ አይጋቡም። ሁሉም እንደ መላእክት ነው ይችላል። ስለ ሙታን ትንሣኤ ሳለ የሚገርመው ደግሞ በመጽሐፋችሁ ይሄን አላነበባችሁ ይላል። ራሱ ሕግ ሰጪ እንደሆነ የምታ በመጽሐፋችሁ አላነበባችሁ? እርሱስ የአብርሃም የይስሐቅ የያዕቆብ አምላክ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። እንዲህ እኮ ተብሎ ተጽፏል። እኔ የአብርሃም የይስሐቅ አምላክ ለምሳሌ ለሌሎችም ሲገለጥ እንደዛ ነው። እሱ እኮ የሙታን ከዚህ በላይ ምን ትፈልጋላችሁ? ግን በራሳቸው መጽሐፍ መልሰላችሁ
ከዛ ተገረሙ ይላል። በቃ ህዝቡ ተገረመ ይላል። ታላቅ ህዝብ ተሰበሰበበት ቦታ ነው ነገሩ። የሚገርም ህዝቡ ተገረመ በትምህርቱ ይላል። ከዛ እነኛ ደግሞ ፈሪሳውያን አሁን እንዳሸነፉት ተሰማቸውና በሙታን ትንሣኤ የሚያምኑ ሙስሊም ማለት ይችላል። በአሁኑ ጊዜ ደግሞ ሌላ ካቶሊክ ወይ ሌላ የሃይማኖት ድርጅት ሌላው እንዳሸነፈ ቁጥረው በቃ በመልካም እንደመለሰላቸው አይቶ ይላል አንዱ የህግ አዋቂ ከፈሪሳውያን ማለት መጣና ጌታ ሆይ ከህግ ሁሉ የምትበልጠው ማን ናት አለ። አሁን ደግሞ ሊፈትን ደስ አለውና በቃ በኮንፊደንስ አንድ አዋቂ ቀርቦ ከህግ ሁሉ የምትበልጥ ማን ናት አለ። እግዚአብሔር አምላክን በፍጹም ልብ ከፍጹም ነፍሲ ከፍጹም ኃይል ውደድ የምትል ናት። ሁለተኛይቱ ደግሞ ባልንጀራን እንደራሴ ውደድ የምትል ናት። ሃሌሉያ! ለምን ለመላእክ እንደ መልአክ ለመኖር የተጠራ ህዝብ ብዙዎችም ብዙ በመጽሐፍ ቅዱስም ስታዩ ከመላእክቶችም ለየት ያለ ህይወት ነው የምንኖረው ይላሉ። ለምን መላእክቶች በክርስቶስ ዙሪያ አይደሉም። እኛ ደግሞ አካሉን የሚመስል አካላችንን አካሉ በሚመስል አይነት ይለውጣሉ። በክርስቶስ ልጅነት ነው ያገኘ። እንደውም መላእክቶቹ ሊያዩት ይወዳል። በክርስቶስ እግዚአብሔር በዓለም ሊያደርግ ያለው ሊያዩት ይመኛሉ። ለዛ አይደል ሲወለድ አምላክ ሰው ነው ሲመጣ ብቅ ብሎ በቃ ደስታ አለ። ጆይ ቱ ዘ ወርልድ የመጀመሪያ ዘመኑት። ኢቨን በክርስቶስ ደግሞ የሚቀጥለው መላእክቶች በእግዚአብሔር በክርስቶስ የሚሰራው በእኛ ሊያዩት ይናፍቃሉ ይላል። ስለዚህ ከሕግ ሁሉ የምትበልጥ ማን ነው ስል ይሄን ብሎ መለሰ። ሁለተኛ ባልንጀራ እንደራስ መውደድ ማለት። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ልክልካቸው መናገር ቀጠለ። እዛ ላይ ዝም ማለት ከፈሪሳውያን እርሾ ተጠብቆ እዛው እነሱ ጋር እኮ ነው ለህዝቡ እኮ ነው ተጠብቆ። በውጫቸው እንደ መቃብር ናቸው፣ ውስጣቸው ግን ከዛ ወዮላችሁ ማለትም ጀመረ። ይሄ ብቻ አይደለም፣ የሚገርም ነው። ወዮላችሁ ውስጣችሁ የሰው ምንድነው የምለው እንደው ቦንስ የሂውማን ቦንስ ተሞላ። ሂውማን ቦንስ ማለት ምንድነው? በቃ ከዱሮ ጀምሮ ነቢያትን የገደላችሁ ዱሮ በነበርን አባቶቻችን በነበርን ጊዜ እኛ ባዳን ነበር ብላችሁ መቃብራቸውን ታሳምራላችሁ። ልክ በአሁኑ ዘመን ምንድነው የሚባለው የከሌ ሐውልት እየተባለ እንደሚሰራ ማለት ነው። የሰዎች እዛ ላይ እና እንደውም ሐውልት ትሰራላችሁ። በዛ በነበርን ጊዜ ነቢያት ላይ እንዳንፈጽምም ትላላችሁ። ነገር ግን እናንተም እንዲሁ እንዳለ እያረጋችሁ ነው። ይሄ በዚህ ጄኔሬሽን ይፈጸማል አለ። ከአቤል ጀምሮ እንደው ወደ ዘፍጥረት ክርስቶስ ተመልከቱ። እንግዲህ ነቢይ ቢሆን በዛ ያለው ነው እሱ ግን ወደ ዱሮ ተመለሱ። ከአቤል ጀምሮ እስከ ዘሩባቤል በመቅደስ የገደላችሁት በመሠዊያ ላይ ገደላችሁ። እግዚአብሔር ስለ ደማቸው የሚፋረድበት ጊዜ አለ። ወዮላችሁ ማለት ጀመረ። ይሄ በዚህ ትውልድ ላይ ይፈጸማል አለ። እሱ ተመልከቱ እንደሚሰቅሉት ያውቃል። እና ከነሱ ተጠበቁ ብሎ መናገር ጀመረ ማለት ነው። እና ከዛ ዝቅ ብሎ ጥያቄ ደግሞ ኮሽን አደረገ። ነይ ስለ ክርስቶስ እንድትፈሩና እንድንፈራና ይሄ የተወለደው ክርስቶስ ማን እንደሆነ እንድናውቅ ነው። ሰው ሆኖ የተወለደ ብቻ አይደለም፣ ቀድሞ መነበረ ነው ለማለት ነው። የትሪኒቲ ካውንስል ወደ ብሎ ላመጣ ነው። እና ከዛ ጀምሮ ጥያቄ ያቀረበላቸው ይሄን ካለ በኋላ ለመሆኑ ክርስቶስ የማን ልጅ ነው አላቸው። ተመልከቱ፣ ጻፎችም አሉ፣ ፈሪሳውያንም አሉ። ታላቅ ህዝብ በተሰበሰበበት ነው። አሁንም ስብሰባው አልተበተነም። ወዮላቸው ካስጠነቀቀ ምን ካለ በኋላ ምንድነው ለመሆኑ ክርስቶስ የማን ልጅ ነው አለ። ማለት ነው እሱማ የዳዊት ልጅ ነው። ቅድም ያነበብነው የዳዊት ክርስቶስን ብለው የዳዊት ልጅ ነው አለ። እንዴ የዳዊት ልጅ ከሆነ ለምን ዳዊት ራሱ በመንፈስ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ለምን አለው? ታዲያ በመንፈስ ለምን ጌታዬ አለ ብሎ መለሰላቸው። አንድ እንኳን ልመልስ የደፈረ የለም። አንድ እንኳን ልመልስ የደፈረ የለም። ጌታ ጌታ ተመልከቱ። ከዛ ቀጠለ ትምህርቱ ነው። እንደገና ማንንም አለ እነሱ ወዮላችሁ ካለ በኋላ ራባይ መባል በገባ ሰላምታን ከበሬታ ቦታ በመቅደስ ቤት የከበሬ ቦታ ነው የሚፈልገው አለ። ማንንም አለ መምህር ብላችሁ እንዳትጠሩ፣ ከመምህራችሁ ከክርስቶስ ውጭ ሌላ የለም። ሰው እንዲህ ይላል፣ ይሄ ሰውዬ ወደ ራሱ ያመለክታል ብሎ ሰው ድንጋይ አንስተው እንትን አይልም። ለምን ሁሉም ዝም ብሏል? ሁሉም ክርስቶስ እንደሆነ ያውቃል። ተመልከቱ፣ ከክርስቶስ በቀር ማንም መምህር የለም። ማንንም ራባይ ብላችሁ አትጥሩ።
ማንንም አባት ብላችሁ በምድር እንዳትጠሩ ከሰማይ አባታችሁ በቀር ሌላ የለም ብለው ቀጠለ ማለት። ከዛ በኋላ ነው ስለ ምጽአት ምልክት ተናገረን ብለው ደግሞ ደቀ መዛሙርት ጠየቁት ይላልና ይቀጥላል ወገኖች። ይሄን ሳዘጋጅ አንድ ነገር ትዝ አለኝ፣ ለእናንተም ይሆናል ብዬ ለእኔ ለራሴም ነው። ግን በሜ ቦቆና ቶኮ ሀባስ ነው ሜ ቦቆና ለማ ፋርፋና ቦቆና መዝሙረ ዳዊት ምዕራፍ 2 ይሄ ስለ መሲሁ ለምን አሕዛብ በእግዚአብሔር ላይ ተነሱ፣ የምድር ነገስታት ገዢዎችን በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ፣ ሰንሰለታቸውን እንበጥስ የእግር ብረታቸውን አውልቀን እንጣል ብሎ እንትን አሉ። በሰማይ ያለ ግን በዙፋን ላይ ተቀምጠው ግን ይስቃል፣ ጌታም ይሳለቅባቸዋል፣ ከዛ በቁጣ ይናገራቸዋል ብሎ ከተናገረ በኋላ ግን እንደዚህ ይላል። ትንቢት ነው እሱ። ይህን ካለ በኋላ እግዚአብሔር ግን ምን አለ ይላል? እኔ ግን በተቀደሰው ተራራይ በጽዮን ላይ የራስን ንጉሥ ሾምኩ ይላል እግዚአብሔር። የእግዚአብሔርን ሕግ አውጃለሁ፣ እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ይሄ የሥላሴ ካውንስል ያልኳችሁ ነው። እንግዲህ እዚህ ነው የምታገኙት። በምድር ላይ እግዚአብሔርን አንገዛውን፣ ነቢያትን እየገደሉ የምላከውን በቃ ብዙ አሉ። እንደውም በመሲሁና በእግዚአብሔር በአሁኑ ቦታ በአዲስ ኪዳን በተለይ ክርስቶስ ላይ ነው ገፍቶ የገደሉት ማለት የሰቀሉትም ማለት ነው። እና እግዚአብሔር ግን እንዲህ ስል ታላችሁ፣ እኔ ግን በተቀደሰው ተራራይ በጽዮን ላይ የራስን ንጉሥ ሾምኩ ይላል እግዚአብሔር። የእግዚአብሔርን ሕግ አውጃለሁ። የክርስቶስ ትልቁ ስራ አንዱ ሲያስተምር ነበር ባለፈው። ትልቁ ስራ መፈወስ ምናምን ብቻ ሳይሆን በምድር በነበረ ጊዜ አስተማሪ ነው ይላል። መምህር እኮ ነው የሚሉት። ሂስ ኤጁኬተር በቃ ያስተምራችሁ ነበር፣ ይናገር ነበር፣ ጮህ ይናገር። በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ይል ነበር። በእኔ የሚያምን በብርሃን ይኖራል እንጂ በጨለማ አይመላለስም። እኔ የሕይወት እንጀራ ነኝ። በቃ በትምህርት የተሞላ እግዚአብሔር የተመሰገነው። እና ምን ያደርጋል ነው የሚለው? የእግዚአብሔርን ሕግ አውጃለሁ፣ እርሱም እንዲህ አለኝ፣ አንተ ልጄ ነኝ፣ እኔ ዛሬ ወለድኩ። ለምነኝ፣ መንግስታትን ለርስቴ አድርጌ የምድርን ግዛት እሰጥሃለሁ፣ እንዲሁ እሰጥሃለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃ ታደቃቸዋለች ካለ በኋላ ከዚህ በታች ያለው ነው ወገኖች። እንደውም ጥንቃቄ ያስፈልገናል ጌታን ስንከተል በእውነት። እና ምን ይላል? ስለዚህ እናንተ ነገስታት ልብ በሉ። ዋና ተቃዋሚዎች በዓለም ላይ የሌላ ጋቨርንመንት ስም መጥራት አያስፈልግም፣ ክርስትና ቸርች አያስፈልግም ብሎ የክርስቲያኖች እያሳደዱ ያሉት እኮ ህግን በመለወጥ እኮ። በሌላ ቦታ ሸሪያ ህግ ሊባል ይችላል፣ በሌላ የሀገሪቱ ህግ ይባላል። በኮሚኒስት ጊዜ እንደምታዩት ማለት ነው። በዛ ምክንያት ወንጌል አይሰራጭም፣ ቸርች ይዘጋል፣ ብዙ የእግዚአብሔር ነገር ይከለከላል ማለት ነው። እግዚአብሔር ግን ዋርን ያደርጋል። ተመልከቱ ምን ይላል? እናንተ ነገስታት ልብ በሉ፣ እናንተ ምድር ገዢዎች ተጠንቀቁ፣ እግዚአብሔርን በፍርሃት አገልግሉ፣ ለእርሱ በመንቀጥቀጥ ደስ ያሰኛችሁ። ከዛ ቀጥሎ ምን ይላል? እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ምን ያደርጉ? አዲሱ ትርጉም ልጁን ሳሙት ይላል። በእንግሊዝኛ ኪስ ዘ ሳን ነው የሚለው። በመንገድ እንዳትጠፉ። ኪስ ዘ ሳን ማለት ለልጁ ተገዙ ነው፣ ሌላ ነገር የለባቸው። በቃ በመጨረሻ ዘመን ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ ምያለሁ ይላል። በብሉይ ኪዳን ታገኛላችሁ። እንደገና በራእይ መጽሐፍ ላይ ደግሞ ምን ይላል? የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ብሎ ካለ በኋላ ምንድን ነው ይላል? ሁሉ ጉልበት ሁሉ ለእሱ እንደሚንበረከክ ይናገራል። ለክርስቶስ ማለት አሁን እኛ በውዴታ ነው ለእርሱ የምንበረከከው፣ በውዴታ ነው ለእርሱ የምንገዛው። ነገር ግን ዓለም ሁሉ በግድ የሚንበረከክበት ጊዜ ይመጣል ማለት ነው። ለምን? እግዚአብሔር ኢየሱስ ጌታ ነው ስንል ማን ይከብራል? እግዚአብሔር ይከብራል። እግዚአብሔር የተመሰገነው። ጌታ ኢየሱስ ሲከብር አብ ነው የሚቀርበው። ለምን? የሥላሴ ካውንስል ነው። በልጁ ዓለም ወደ እርሱ እንድታረግ ነው። አለዛማ በቁጣ ፊት ማን ይቆማል? እንደው በሌላ ስፍራ ላይ በሰውና በእግዚአብሔር መካከለኛው አለ ይላል። እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል። አለዛ ወደ እግዚአብሔር ሰው መቅረብ አይችልም። ማንም አሁን ጆባ ዊትነስ ባለፈው ነግሬያቸዋለሁ። ስናገሩ ማንን ነው? ጂሰስ ነው ጆባ ነው የምትሰው።
ጆባንማ ማንም ያውቃል፣ መግቢያ በር ነው። አባባል ገባችሁ? እና እግዚአብሔር ማንንም ያለ ክርስቶስ አያውቅም። ራሱ ታውቃላችሁ፣ ከቁጣው የሚያድነንን ክርስቶስን ትጠባበቁ ዘንድ ይላል በሌላ ስፍራ። ከምን ቁጣ? ከእግዚአብሔር ቁጣ። የክርስቶስን ደም ሲያይ ጌታ ያልፋል ማለት ነው። እግዚአብሔር የተመሰገነ። ስለዚህ በዚህ ስፍራ እንዳይቆጣ በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ሳሙት፣ ቁጣ ፈጥኖ ይነዳል። እርሱም መጠጊያ የሚያደርጉ ሁሉ ምንድናቸው ይላል? ብፁዓን ናቸው ይላል። እግዚአብሔር የተመሰገነ ይሁን። ወደ ራእይ መጽሐፍ ሄድና ወደ መጨረሻ አካባቢ ሄዳለሁ። ራእይ ምዕራፍ 22 ማነው 21 እንላለን። እንግዲህ መላእክቶች ሲዘምሩ ጆይ ቱ ዘ ወርልድ አይደል ያሉ፣ ክብር በአርያም ለእግዚአብሔር ይሁን፣ ለሰው ልጆች ግን ደስታና ሰላም። በሰማይ ደስታ ነው ያለ አይደል? ለእግዚአብሔር መንግስት ምንድነው ይላል? ሞት ማዋቀዩ ማለት ያ ጽድቅ፣ ሰላም በመንፈስ ቅዱስ የሆነች ደስታ ናት፣ ፈሽታ ናት። እግዚአብሔር የተመሰገነ። በምን እንዲሁ ዝም ብሎ ባዶ አይደለም። ሆሊ ጎስት በመንፈስ ቅዱስ እንሞላለን፣ ሁሌ በደስታ ውስጥ እንሆናለን። በመንፈስ ስትሞሉ ታውቃላችሁ፣ ይሄ ከወይኑ ከምኑ የተለየ ነው። ሰውነታችን ኤሌክትሪፋይድ ይሆናል አይደል? we feel like so powerful and joyful ማለት ነው። ከዛ ዝማሬ መፍለቅ ይጀምራል ማለት ነው። እና የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ ሆነች ደስታ ናት ይላል። ስለዚህ መላእክቶች የምድርን ሰቆቃ፣ የምድርን ጭንቀት፣ የምድርን ለቅሶ ስለሚያውቁት ጆይ ቱ ዘ ወርልድ የሚለውን ዝማሬ ይዘው መጡ ማለት ነው። እግዚአብሔር የተመሰገነው። ክርስቶስም የመጀመሪያ ማነው ስለ ጸሎት አስተምረን ባሉ ጊዜ ምንድነው ያለ? በሰማያት የምትኖር አባታችን ስም ይቀደስ፣ መንግስት ትምጣ ካለ በኋላ ምንድነው የሚለው? ፈቃዲ በሰማይ እንደሆነች እንዲሁ በምድር ትሁን። በሰማይ ያለ ፈቃዱ ምንድነው? ጽድቅ፣ ሰላም በመንፈስ ቅዱስ የሆነች መንግስት ናት። የጭንቀት መንግስት አይደለም። አሁን የመንግስታትን እንትኑ ከብታዩት ከዓለም ላይ ፍሪደም ያለበት አገር ነው እንደወደዳችሁ የምትናገሩት ወይስ ፍሪደም የሌለበት ቦታ? ፍሪደም በሌለበት ቦታ መንግስትን የማይነካ ነገር ነው እንትን። ፍሪደም ባለበት ቦታ ግን ሴኩሪቲያችሁ በጣም የተጠበቀ ነው። ስለ ኑሮ፣ ስለ መውጣት፣ ስለ መግባት አትፈሩ። ሪሌቲቭሊ ነው ያልኩት። በምድርም ምንም ፍጽምና የለም አጅረው እስካለ ድረስ ማለት ነው። ግን ሪሌቲቭሊ ዲሞክራቲክ የሆነ ሀገሮች የተሻለ ነፃነት አላቸው። የመማር የዘረኝነት፣ የአድሎ፣ የምኑ ሁሉ ምንድነው የቀነሰ ነው። የለም ማለት አይደለም 100%። እና በሰማይ ምንድነው እግዚአብሔር አይሰጋም። በዙፋኑ ላይ ለዘላለም ነው። አምላክ ነው። እሱን የሚተካ የለም፣ እሱን የሚመስል የለም፣ እሱን የሚፋለም የለም። ሌላ ደግሞ ምንድነው እኛ ልጆቹ ነን። ልጆች በቤት ውስጥ ምንድናቸው? እንደ ባሪያ አይደለም፣ በነፃነት ነው የሚኖረው። ስለዚህ ምንድነው ያለ? በእግዚአብሔር ቤት እንደ ንጉስ ቤት ነው። ሁሌ ዝማሬ ነው ያለ። የንጉስ ቤት ሁሌ ግብዣ ነው ያለ። በግብዣ አይደል ጌታ የሚያገኘን? ግብዣ ነው ያለ፣ ዝማሬ ነው ያለ። ሃሌሉያ! እግዚአብሔር የተመሰገነ። እግዚአብሔር ታላቅ ንጉስ ነው። እግዚአብሔር ታላቅ አምላክ ነው። ፓላስ አለ በእርሱ ዘንድ ምን አለ? የክብር ሃሌሉያ! ንጉስ ስለሆነ በእርሱ ዘንድ ዝማሬ ነው ያለ። ኃያላን ሌትና ቀን ቅዱስ ነህ ቅዱስ ነህ እያሉ የሚዘምሩለት አምላክ ነው። ስለዚህ ሪሌቲቭሊ የእሱን መንግስት ከምድር አኗኗር ጋር ከምድር ሲስተም ጋር ሲታይ ምንድነው የምድር ምንድናት? ለሰው ልጆች የምትመች አይደለችም። ያ እንዳልኳችሁ የሰለጠኑ ሀገር ሆናችሁ ያልሰለጠኑ ሀገሮችን ስታዩት እንደምታዝኑ ማለት ነው። ኤቨን እኛም በጥቂት አእምሯችን ሺፍትድ ሆኗል አይደል? ያው ይሄን ታውቃላችሁ ትራቨል ስታደርጉ ማለት ነው ልዩነቱ አይደል? ስለዚህ ጌታን አይተን መጣን የሚሉ ሰዎች እንኳን ወደ ምድር ሲመጡ ምድር ይሸታል ነው የሚሉ። ለምን መጣን ወደ ምድር? እዛው በቆየን ነው የሚሉ። ስለዚህ ክሊን የሆነ ነው፣ ሆሊ የሆነ ነው። ላም አለኝ በሰማይ የሚባል አይደለም። ኢትስ ሪያሊቲ። እግዚአብሔር የተመሰገነ ይሁን። ሃሌሉያ! ስለዚህ ይሄው ጌታ ይወለዳል የተባለው ተወለደ። እንደገና ደግሞ የመልእክት እንትንም ይመጣል እንደተባለ ደግሞ ይመጣል ማለት ነው። ይወለዳል ተብሎ ተጠብቋል። እግዚአብሔር የተመሰገነ። ተወለደ፣ ያስተምራል፣ ሕግን አውጃለሁ አይደለም ነው። ሕጉን አውጇል፣ ፈውሷል። በሌላ ስፍራም ታገኛላችሁ ነው የጌታ መንፈስ በእኔ ላይ ነው፣ የምስራችን ለድሆች ይሰብክ ዘንድ፣ ለድሆች ፈውስን፣ በሐዘን መንፈስ ፈንታ የደስታን መጎናጸፊያ ሰጣቸው ዘንድ፣
ተወደደችውን የአምላክን የእግዚአብሔርን ቀን አውጅ ዘንድ እግዚአብሔር ቀብቶ ልኮኛል ይላል። በዛ ዘመን የትውልድ መሰረት ይታነጻል። ለብዙ ዘመን የፈረሱ ቅጥሮች ይሰራሉ። እግዚአብሔር የተመሰገነ። በዛ ዘመን እግዚአብሔር የተባረከ ነው። ጀመረ፣ ሰራ፣ ለኛም ደግሞ ሰጠ። አሁንም ይሄ ነው እየተደረገ ያለ። በወንጌል ካልሆነ በስተቀር የትውልድ መሰረት አይታነጽም። የፈረሱ ነገሮች አይገነቡም። የእግዚአብሔር ፍቅር ሲሰበክ ይሄ መንግስት ወንጌል ይሰበካል አድረስ እስከመጣ ድረስ። ስለዚህ ይሄንን ለቤተ ክርስቲያን ሰጥተው ሄዷል። ጌታ የተመሰገነ። ይሄ ብቻ አይደለም። እነኛ ጌታ በደመና ባረገ ጊዜ ባዩት ጊዜ ሁለት ሰዎች ነጭ ለብሰው ቆሙ ይላል። ባፈጠጡ ጊዜ በመካከላቸው እናንተ ግን ከላይ ኃይልን እስክትቀበሉ ከኢየሩሳሌም አትውጡ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዛ በኢየሩሳሌም በይሁዳ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ከኢየሩሳሌም አትውጡ እያለ የተናገረ ምን ሆነ ይላል? አረገ ይላል። ከፍ ከፍ ብሎ ሄደ፣ ደመናም ሰወረችው ይላል። ያን ተደነቁና ሲያዩ ወደ ሰማይ ትኩር ብለው ሲያዩ ሁለት ነጭ ለበሱ በመካከላቸው እናንተ ገሊላ ሰዎች ነው፣ ምን ወደ ሰማይ ትኩር ብላችሁ ታላችሁ? ይሄ ወደ ሰማይ የመጣው ጌታ ምን ይሆናል? ተመልሶ ይመጣል። አንድ የመልእክት እንትን እንግዲህ ይወለዳል የተባለው ጌታ ተወለደ፣ ይመጣል የተባለው ደግሞ ይመጣል። እግዚአብሔር የተመሰገነ እና ይሄም ራሱ ተስፋ ገብቷል በዚህ ስፍራ ላይ። ይሄ እንደሆነ አድርጎ ነው እዚህ ስፍራ ላይ ገና ይሆናል ሳይሆን ይሆናል ተብሎ ምዕራፍ 21 ላይ ግን እንደሆነ ይናገራል። እንዴት ብሎ ነው የሚናገረው? ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰው መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይናቸው ያብሳል። ምን ያደርጋል? እንባዎችንም ሁሉ ትንሽ ትልቅ እንባ የምታነቡት ታውቃላችሁ። አልቅሳችሁ ቤቢ ሳላችሁ ምናልባት እንደኔ አይነቶቹ አልቅሳችሁ ታውቃላችሁ። ካደጋችሁ ማለት ያስለቀሳችሁ ነገር የለም። ኤኒዌይ ዊ አር ሂውማን በምድር ነው ያለ ነው። እንኳን እኛ ይቅርና መዝሙረ ዳዊትን አንብቡ። እኔ ብቻ ነኝ እንደ ፕሬዝዳንት፣ እኔ ብቻ ነኝ ብቻዬን ነው፣ እኔ ብቻ ነኝ ሰዎች የሚያሾፉብኝ፣ እኔ ብቻ ነኝ የምትሉ መዝሙረ ዳዊትን አድምጡ። መዝሙረ ዳዊት የክብርን ጊዜ የውርደትን ጊዜ የሚሾፍበትን ጊዜ ዲፕሬስድ የሆንበትን ጊዜ እንደ ወፍ ብቻ እንደ ጉጉት ሆንኩኝ። ነፍሱን የሚያሳድዱ ብዙዎች እንደ ወፍ አሳደዱኝ። እንደዛ ጊዜ እንደገና ወደ ተራሮችም ደግሞ አይኖችን አነሳው፣ እርዳታ ፈለጋ። ተራሮች ማለት በቃ በጣም የታወቁ ሀብት ወይ ደግሞ ንጉሥ ስለሚያልባት አካባቢ ያሉ ነገስታት እንዲያግዙት መሰለኝ። አይኖቼ ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ከየት ነው ያለ? ሰማይ ምድርን ከሰራ ከእግዚአብሔር ነው ያለበት። እናንተም እንደዛው ተስፋ አድርጋችሁ ከበደ ባሻቱን ባጩን ብዙ ማለት ትችላላችሁ። ብቻውን እግዚአብሔር ረድቷችሁ እዚህ ደርሰናል። እግዚአብሔር ይመስገን። በእነሱ አንፈርድ ማለት አንፈርድም። በእነሱ በእኔ ብዙ ኤክስፔክት አድርጋችሁ ያልዘናችሁ ዞር በሉ። እኔም እንደዛው እናንተ ላይ አይደል? ለምን ውስነን እኛ። እግዚአብሔር የተመሰገነ ነው። የተወሰነውን ነው የምናደርገው። ጌታ ግን ምንድን ነው ቃል ኪዳኑን አይስልም። መልእክታችን ሬስ ራሱ ካኩሳ ሂንዴቢስ ወከኩሳ ሂን ፊጣን ባሰ ጊዜ የኑ እንኡማ ለጴኬኛ ሂን ይገደረ ኡኒገሩ ለጴና ማገደሩ እንደኝ እስከ ተወሰነ ከሰው ጋር እንሞክርና ካቃተ ምን እናደርጋለን? ጊቭ አፕ ወደ ማድረግ ነው የምንሄደው። ሌላው በትዕግስት እንጠብቃለን። እግዚአብሔር አንድን ሰው እኛ እንደምንፈልገው እንዲያደርግ ካልሆነ ግን እኛ አምላክ ስላልሆነ ለአምላክ መተው። እግዚአብሔር የተመሰገነ ነው። ኤኒዌይ ዋቀየሞ ከኩ ከነሞ ሂን ፍተከኩን ኩማን ከንጀዋ እንባዎችን ቃል ሁሉ ያብሳል። ሞቲ ከእንግዲህ ወዲህ አይሆንም፣ ሐዘንም አይሆንም፣ ጩኸትም አይሆንም፣ ስቃይ አይሆንም። ከእንግዲህ ወዲህ የቀደመው ስርዓት አልፏል። የቀደመው ስርዓት ምንድን ነው? የዋይታ ምድር ነው፣ የጭንቀት ምድር ነው፣ የጥላቻ ምድር ነው። የቀድሞ ስርዓት የምድር ስርዓት የአዳም ልጆች ያሉበት በስጋ ያለንበት ምድር ምን አይነት ነው? ኃጢአት ቶሎ የሚከበንበት ነው። አእምሯችን ቶሎ ብሎ የሚቆሽበት ምድር ነው። ነገር ግን ይሄ ጌታ ዳግም ስንመለስ ምን ይሆናል? የቀድሞ ስርዓት ያልፋል። የኮሙኒዝም ዘመን ሲያልፍ ምን ሆነ? የኢህአዴግ ዘመን ተባለ በኢትዮጵያ። የቡሽ ዘመን ሲያልፍ የኦባማ ዘመን ተባለ። ኖ ሞር በቃ ወደ ኋላ ነው የምታስብ። ከዛ አሁን ደግሞ የትራምፕ ዘመን ነው። በየቦታ ስታዩ ኤክስኪዩቲቭ ኦርደሩ የሚሰራው ኦባማ ተነስቶ አሁን ኤክስኪዩቲቭ ኦርደር ብሎ ቢጀምር ይሰራል አይሰራም። የቀደመው ስርዓት አልፏል። የአሜሪካ ደስ የሚለው ምንድን ነው? የተወሰነ ድረስ ነው የምትጠብቁ። የማትወዱት ያልፋል፣ ሌላው ይተካል። እና ይሄኛው ግን ፎር ኤቨር ነው ወገኖች።
ለዘላለም ለቅሶ እንዳይሆን እግዚአብሔር ይመጣና ይለውጠዋል። ራሱ ክርስቶስ መሆኑን ደግሞ የምታውቁት እዚህ ስፍራ ላይ በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ፣ ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ። ምን አይነት ናቸው? ይህ ዝም ብሎ ባዶ አይደለም፣ እውነተኛ ናቸው። የቀድሞውን ስርዓት የሚያሳልፍ ንጉሥ በዙፋኑ ላይ ተቀምጦ ነው ተናገረ። ስለዚህ አለኝ ተፈጽሞ አልፋ ኦሜጋ መጀመሪያ መጨረሻ እኔ ነኝ፣ ለተጠማ ከሕይወት ውሃ ምንጭ እንዲያው እሰጣለሁ። ይህን የተናገረው ማን ነው? በዮሐንስ መልእክት ላይ ኢየሱስም ቆሞ እንዲህ ብሎ ጮኸ ይላል፣ በእኔ የሚያምን መጽሐፍ እንደምለው ከሆዱ የሕይወት ውሃ ወንዝ ለዘላለም ይፈልቃል። ስብከት ሊሆን ይችላል፣ ዝማሬ ሊሆን ይችላል፣ የሚፈልቅ እግዚአብሔር የተመሰገነ። ጸሎት ሊሆን ይችላል፣ በመንፈስ ቅዱስ የሆነ የሚፈሰው። ብቻችን እንደማንጸልይ ታውቃላችሁ። ሰው ብቻውን እንደማይዘምር ታውቃላችሁ። ሰው ብቻውን እንደማይሰብክ መንፈስ ቅዱስ እየመጣ ለእያንዳንዱ ለቤተ ክርስቲያን ጥቅም እያከፋፈለ ይሰጣል ይላል እኮ። እግዚአብሔር የተመሰገነ። አደውሎ ነግራችሁ እንደሆነ አንድ ጊዜ ጸልይ ነበረ 4 o'clock ላይ የተነሳው ኢትዮጵያ ሳለማ እና አንድ ቀን ደከመኝና ተኛሁ ነው። እግዚአብሔር መንፈስ መጣና ጸልዮ ከኢሳይያስ መልእክት ላይ ጥቅስ ሰጥቶኝ ሄደ። የተማሪዎች ህብረት አለ በቅዳሜና እዛ ሄድኩ። ከዛ እየተከፋፈላችሁ ጸልዩ ተባለ። አንዱ በሌላ ላይ ነው የሚጸልዩና ለኔ የደረሰች አንዷ ነርስ ተማሪ መጣ። ማታ መንፈስ ቅዱስ ሲጸልይ ነበረው በኔ ላይ ምን ልላችሁ ፈልጌ ነው፣ ብቻችን አይደለም። በሮሜ ምዕራፍ 8 ላይ የሚለው እንደዛ አይደል? መንፈስ ግን ምን ያደርጋል? ድካማችንን ያግዛል። አቤከኝ እንገርጋለ እንደውም ኦሮሞ ፋከኝ አማሪ ፋከኝ ዱሁ አቶንተኝ እንደ እግዚአብሔር ፈቃድ ምን ያደርጋል ይላል። በማይነገር መቃተት ወደ እግዚአብሔር ይማልዳል። there is fire። አንድ ጊዜ ደግሞ እየሰራው ሳለ በስለ መንፈስ ቅዱስ ልሳን እንትን አላልኩም ነበርና መስሪያ ቤት ፊት ለፊት ተደፋውና ቡል እሳት ነበር። ልክ አሁን የአውሮፕላን እንትን መስመር የሚሰራ አለ፣ ቀጥታ እሳት እየተንቀለቀለ ወደ ሰማይ የሚወጣ ነበር። እና ምን ለማለት ፈልጌ ነው? በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ስል ጌታ ኢየሱስ በዚህ ስፍራ ላይ ተናገረው። ብቻችን አይደለም ማለት ነው። በእናንተ ውስጥ ያለውንም ሞር እንድታነሱ እንድታወጡ እንድናወጣ ነው። እግዚአብሔር የተመሰገነ ነው። እኔ ጭንቀት ወደዚህ እስኪገባ አሁንም ማለት ነው ስንበረከክ ወገኖች ጥቂት ከቆዩ በኋላ ወደዚህ ይገባል። የኔ ችግርና ፈተና ምንድነው? ሁሌ በዛ መመላለስና በዛ ወደዛ መምጣት ነው። አንዳንድ ጊዜ ደግሞ በቃ ሜዲቴሽን ነው የሚባለው ሜዲቴሽን እንዲሁኝ እንደውም ጥሩ ህልም አላለም ጥሩ የሱ ሲመጣ ግን ኦ ማይ ጋድነስ ዋሽ አውት እኮ ነው የሚያደርገው። ያጥባል፣ ውስጣችን ያጥባል። ሂሰፍ ለምን የእግዚአብሔር መንፈስ ይሄ ፋየር እኮ ሪፋይን ያደርጋል። እግዚአብሔር የተመሰገነ። ይሄ የቆሻሻው የዋልንበትን ነገር እንዳልኳችሁ ቶሎ የሚቀበልን ነገር ያስወግዳል። የጋለ እንደ ጋለ ብረት እሳት አድርጎ ነው የሚቀየው። ክርስቶስ እንዲመስል አድርጎ ነው የሚቀየው። እግዚአብሔር የተመሰገነ። ስለዚህ በዙፋኑ ላይ ተቀምጠው ነው ሁሉን አዲስ አደርጋለሁ አለ። ስለዚህ የተጠማ ነው ይህን ወንዝ የሚያገኘው ወገኖች። ከነምን ኤቦተር ሃኡ ጉጂ አካና በቃ ከነረተቻ ገለነዋ ቀፋታ ሃሌሉ አለኝም ተፈጽሞ አልፋ ኦሜጋ መጀመሪያ መጨረሻ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዳው እሰጣለሁ። ድል የሚነሳ ይህን ይወርሳል፣ አምላክ ይሆናል፣ እርሱም ልጅ ይሆነኛል ይላል። እንደው ዝም ብሎ አይደለም። እንደው የእግዚአብሔር መንግስት ምንድናት ነው? ትገፋለች ይላል። ኃይለኞች ግን ምን ያደርጓታል? ይናጠቋታል ይላል። ሰልፍ የሚጠይቅ ነው ማለት ነው። ድል የሚነሳ ሲባል ድል ዝም ብሎ አይመጣም እኮ። ክርስቶስን አይታችኋል? አሁን እንደ ብዙዎቻችን ቢሆን እንደ መስጊድ ላይ እንዴት ሰብካለሁ እንደ ሃይማኖተኞች ጋር ምን ሰብካለሁ እንደ ነው። እሱ ግን ተጋፍጧል። ተመልከቱ፣ ባይመልስ የሚደርሰው የሞትና የህይወት ነገር ነው። ግን አምላክ ስለሆነ ኮንፍሮንት አደረገ፣ ድል ስነሳናለን። እግዚአብሔር የተመሰገነ ነው። ሞትም ቢሆን ኮንፍሮንት አደረገ፣ ድል ነሳ። ሐዋርያ ጳውሎስ ከእሱ ፍቅር ማን ይለየናል? መላእክቶች ናቸው፣ ልዩ ፍጥረት ነው፣ ሞት ነው፣ ያለ ነው፣ የሚመጣ ነው። ማንም ከእግዚአብሔር ካለ ከክርስቶስ ፍቅር አይለየኝም ማለት። ስለዚህ ድል መሳትን የሚጠይቅ ነው። ነገር ግን ይላል ይሄንን እንትን ይላለው የሚፈሩ ጌታ ሲመጣ እንግዲህ እንደዚህ አይነት ነገሮች አሉ። ጌታ ሲወለድ የሃይማኖት መሪዎች እናውቃለን የሚሉት አላገኙትም። ያገኙት ማን ናቸው ወገኖች? አንድ ሐና የምትባል አለ። ለ7 ዓመት ድንግልናዋን የጠበቀች ናት። እንደው በመቅደስ ስትጾም ማለት ነው፣ ስትጸልይ ተመልከቱ። አንድ ሰው ታጭቶ አግብቶ እንዴት ከባል ጋር ሳይገናኝ 7 ዓመት ይቆያል? እንደው በድንግልና 7 ዓመት ከባሏ ጋር ኖረች። ክዳን ተፈጸመ እና እሷ እስከ 80 ድረስ አርጅታ ነበር።
እና ክርስቶስንም አየች ይላል። በጸሎት ትተጋ ነበር። የእሷ ህይወት እንግዲህ እዛ ላይ የምናገረው ጊዜ ስለሌለኝ ነው። በጾምና በጸሎት እየተጋች ከመቅደስ አትለይም ይላል ነበር ይላል። ስለዚህ በእግዚአብሔር ቤት መምጣታችን ጥቅም አለው ማለት ነው። ተመልከቱ። ሌላ ደግሞ ያዕቆብ የሚባል አለ። እዛው ክፍል ሉቃስ እዛው ስፍራ ታገኛለህ። ምዕራፍ 2 ምዕራፍ 1 ላይ እዛው አካባቢ እሱ ደግሞ መሲሁን ሳታይ አትሞትም የሚል ተስፋ ነበር። ክርስቶስ ሲወለድ አትሞትም የተባለ ያረጀ ሽማግሌ ነው። እሱም ደግሞ መጣና ልጁን አቀፈው ይላል። ስለዚህ ጌታ ሆይ እንደ ፈቃዲ አይኖችን መዳኔን አይተዋልና ውሰድ አሰናብተዋል። እሱ ለአሕዛብ ሁሉ ብርሃን፣ ለሕዝብ እስራኤል ደግሞ ክብር ነው አለ። ትንቢትም ተናገረ። ለእስራኤል ብቻ አይደለም፣ ለአሕዛብ ሁሉ ብርሃን ነው፣ ለሕዝብ እስራኤል ደግሞ ክብር ነው። አይኖች አይተዋልና ለሕዝብ የሰጠው መድኃኒት ውሰደዋል፣ ውሰደኛል። እግዚአብሔር የተመሰገነ ነው። ስለዚህ የሰው ልጅ ምጽአት እንደምንድን ነው አለ ጌታ? እንደ ኖህ ዘመን ነው። እንደ ኖህ ዘመን ጥፋት እስኪመጣ ድረስ ሰዎች ይጋባሉ፣ ያገባሉ፣ ይበላሉ፣ ይጠጣሉ፣ ቤት ይሰራሉ፣ የተለያየ ነገር ያደርጋሉ። አሁን ማግባት ሁላችንም በዛ ምንም ቤት መስራት ያ አናደርግም ማለት አይደለም፣ ግን ልባችን በሱ ላይ ኮንሱምድ አይሆን እንደማለት ነው። እና እዚህ ስፍራ ላይ ሰማራዛ ያደርጋል። እሱን እንትን ብዬ ጨርሳለሁ። ጌታ ዋቀዮ ጎፍታን ከኩሳ ህራብ ድል የሚነሳ ይወርሳል፣ አምላክ ይሆናል፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩ የማያምኑ የርኩሳን፣ የነፍሰ ገዳዮች፣ የሴሰኞች፣ የአስማተኞች፣ ጣዖትንም የሚያመልኩ የሐሰተኞችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛ ሞት ነው ብሎ ይናገራል። ስለዚህ ሲቹዌሽኑ ምንድነው ማለት ነው? ጌታ በመጣ ጊዜ በአሁኑም ራሳችን መመርመር አለብን ማለት ነው። ከሐሰተኞች ጋር መተባበር የለብንም። ከሴሰኞች እንደ ሴሰኞች መሰሰን የለብንም። እንደገና ርኩሰትን በመፈጸም ከአስማት ከጣዖት ጋር ራሳችን መጠበቅ አለብን ማለት ነው። እና ሰልፍ ነው እንዳልኳችሁ ቶሎ የሚከበንን ኃጢአትና ሸክም አስወግደን ስል ምን ማለት ነው? ቴምፕትድ አንሆንም ማለት አይደለም። ፈተና ውስጥ እናልፋለን፣ ግን ድል የሚነሳ ይህን ይወርሳል። እንዴት ነው ድል የምንነሳው? ክብሩን በመጠማት እንደዚህ በቤቱ በመገኘት። አሁን እዚህ ባትገኙ በዚህ ጊዜ ምንድን ነው የምትሰሩ? የሆነ ሙቪ ወይ የሆነ ዜና አእምሯችሁን በሌላ ስታቆሹ ነው የምትቀርሙ አይደል? እንደዛው በማገልገል ስለ እግዚአብሔር አብሮ በማሰብ አይደል? ይሄ እኮ ነው፣ ሌላ ነገር አይደለም። ቶሎ የሚከበድ እንዴት ነው የሚከበው? ኃጢአት በምናየው እኮ ኃጢአት የሚመጣ አንዱ በማየት ነው፣ አንዱ በመስማት ነው አይደል? አንዱ ሰውነታችን በብዙ መንገድ ይመገባል፣ በማየት በማሰብ በመጠጣት። ወዲያው አልሆነ ነገር እንትን ስለን ቃሉን ማግኘት አለብን። አሁን ደግሞ ቻት ጂፒቲ የሚባላል የሚገርማችሁ እና ያው ታውቃለች የኤአይ ሲዝን እና የሆነ ነገር ሳይገባኝ ሲቀር እዛ ላይ አብራራልኝ ብል በቃ እንዳለ ወለል ነው የሚያደርገው እና ሪዝን ልልኝ ማለት ነው። ከሐሰት መኪናችን ውስጥ በማስገባት ማሰላሰል እንችላለን፣ ቃሉን በማንበብ እንደዚህ ደግሞ በመደዋወል መንበረታታት እና እንደዛ ይሆን ጌታን መጠበቅና ራሳችን በቅድስና ማኖር እንችላለን ማለት ነው። እግዚአብሔር የተመሰገነ ነው። ገረን ጎፍታ ፋተው ኤጋ ጎፍታን አብዲላ ፌራ አብዲሳ አከራወት አርጊኔራ አሎተሳ እንደገና ሞ አኩማ ኩን ራወተሜ ውፋቲን ሳስሙ አከስ ከነ ያዱ ቃል ቢለፋ የሮማ ሁለት አሎተ ጎፍታ ኬኛ ያዳቻ ጅራ ጫልማትሞ ጉያን ፈይን ኬኛ ኑት እያተረጀመ በከለኮራት የዛሬ 2000 ነው ጌታ ቶሎ ይመጣል የተባለውና አሁን ደግሞ የመጨረሻ ዘመን መጨረሻ ላይ ነውና ዋቀዮ ሁበና ከና ከኑላቱ ገልኔ ማነው ሁበና ኑፋከን ነው ሃናኒ ቀበኳ ነገር ሜሃ ቀረን ነው በማኑኤል አሰፍታ ሃሌሉያ ሃያ ደግሞ ማን ሙታሰይ ዋቀዮ ይያላፋ ከና ከምትጅራችሁ ቃል ብየ ከነ ጊዜ ጅራን ኢንፎርሜሽን ባእት ነው ፋና ጅራ ቶሎ የሚከበንን ነገር እንደን ነው በጥሰ ነው በፊታችን ያለው ነገር በትዕግስት መሄድ የምንችለው ጌታችንን እያየ ነው። ሲመጣ ፈተና ከባድ ነው። እንደውም በሌላ ስፍራ ላይ በነፍሳችሁ ዝላችሁ እንዳትወድቁ በኃጢአት እንደዚህ አይነት የተፈተነው ተመልከቱ ክርስቶስን ማለት ነው። ነፍስን የሚያዝል ነገር አለ እና መዳን ሲዙባ ይላል ሰበባ ገሩ ክርስቶስ ይላል ጋር ፈከኝ ከኝሳ nama ilaalle gufachuun qabu
obboloota keenya isaanis akkuma keenya falmiirra jiru biyya lafaa gisee jiru falamni jiraan akkan argatti jireenya kana uuri'anis giseen ol deemu giseen argu iji koos hafuuran gisee banamee argu salphaadha ወገኖች እግዚአብሔር እንደው ከአቅማችን በላይ ስለማይፈትን ነው ጥቂት በጥቂት የሚያሳየን እንጂ ብርቱ ሰልፍ ነው ያለው። ከሰማይ የወደቀ መልአክ ይህንን ክብር ደስታ እንድንወርስ አይፈልግም። ይህን ሲባል የእሱን ትልቅነት ለመናገር አይደለም። በቃሉ ስንከበብ በዝማሬ ስንከበብ በእግዚአብሔር ሕዝብ ጋር እንደዚህ ስንተጋ ሃሌሉያ ጠላት ስፍራ የለው። ኮንፊውዥን ስፍራ የለው። በሰማይ ያለው ደስታ እንዲሁ በምድር ይሆናል፣ እንዲሁ በልባችን ይሆናል። ደስታ ለዓለም ብለው ያወጀው ይሄንን ነው። እግዚአብሔር በምድር ስንኖር 100% ደስተኛ በኑሯችን እኛ በደስታ እንደማናልፍ ያውቃል። እውነት ነው ያስቀምጠን። ግን ሌሎች ደግሞ አይናቸው ያልተከፈተ አለ፣ ሌሎች ደግሞ ያልወረሱ አለ። ለነሱ ነው። ሃሌሉያ እግዚአብሔር የተመሰገነ ይሁን። ሃሌሉያ አባት ሆይ እናመሰግናለን። ጌታ ሆይ እናመሰግናለን። አቤቱ የዘላለም አምላክ ሆይ የቀደመውን ስርዓት ይህን ስርዓት ልታሳልፍ አለ ጌታ ሆይ። አዲስን ዘመን ልታመጣ አለ ጌታ ሆይ። እነሆ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። እነሆ በአባት ዘንድ ብዙ ማሽን ብዙ ቤት አለ አልክ፣ ብዙ መኖሪያ አለ አልክ። እነሆ ቢሄድ ይሻላል አልክ፣ ቢሄድ ይሻላል። ስፍራ አዘጋጅላችሁ ከዛ ተመልሼ ወደዛ ስፍራ ወደምሻለው ስፍራ ወስዳችኋለሁ አልክ። እናመሰግናለን። እነሆ ጌታ ሆይ መጽሐፊ ጌታ ሆይ እነሆ ወደ ምድር እነሆ እንደምትመጣ በብዙ ተተነበየ። አንተም መጣ፣ አንተም ፈወስ፣ ሰንሰለትን በጠስክ ጌታ ሆይ ደግሞ ዳግም ስለምትገለጥ ይህን ስርዓት ለማሳለፍ የለቅሶን ዘመን፣ የጩኸትን ዘመን፣ የሞትን ዘመን፣ እግዚአብሔር ፍርሃትን ዘመን ስለምታሳልፍ እናመሰግናለን። ሃሌሉያ። አሁንም ጌታ ሆይ እነሆ የህይወት ወንዝ ከኛ እየፈለቀ ደስታ ከኛ እየመነጨ እነሆ ጌታ ሆይ ለደረቁት ሁሉ እያለመለመ ለመንግስት እንድታበቃን እንጸልያለን። እንዳንዘናጋ ጌታ መከራ በበዛ ጊዜ ሁኔታ በከፋ ጊዜ ጌታ ሆይ ድል መንሳት ይሆንልን። ጌታው እንደ ቃል መኖር እንድንችል እርዳን። እግዚአብሔር በዓለም ዙሪያ አንተን በሚያከብሩት ዘንድ ጌታው ራስን እንድትገልጥ ጌታ ሆይ ቤቢ ብቻ ሳይሆን አሁን ደግሞ የነገስታት ንጉስ ጌታ ሆይ እንደምትገለጥ ጌታ ሆይ ለህዝብ እንድትገለጥ አይኖቻቸውን እንድትከፍት እግዚአብሔር በአረብ ምድር፣ በአፍሪካ ምድር፣ በኤዥያ ምድር፣ በአሜሪካ ምድር፣ በመላው ዓለም ጌታ ሆይ ሃሌሉያ ጆይ ቱ ዘ ወርልድ ለዓለም ሁሉ የሚሆን መድኃኒት እርሱም ክርስቶስ ተወልዶላችኋል ተብሎ እንደተጻፈ መድኃኒት ለዓለም እንዲሆን እንጸልያለን። ለተወለድንበት ምድር ጌታ ሆይ ነው እንጸልያለን። ሃሌሉያ በምዕራብ በምስራቅ በሰሜን በደቡብ እግዚአብሔር በመላው ሀገሪቱ ላይ ጌታ ሆይ አሁንም ጌታ ሆይ ደስታን እንድታበዛ ሞትን እግዚአብሔር እንድትውጥ በምድራችንም ላይ በረከት እንድታኖር አዳኙ ፈይሳ ክርስቶስ ሃሌሉያ በኢትዮጵያ ረት ነው ሃሌሉያ በኦሮሚያ ረት በከአላን ረት ፍሮተ ኬኛ ረት አመስ ጎፍታ ዲባኬ አካተ አንገላስ ፈይናኬ አካተ አንገላስ ያዋቀዮስ ከራና ያዋቀዮ አስማቲ ዱካ አውቶቡኒ ደብተራ ዱካ አውቶቡኒ ቃሉ ዱካ አውቶቡኒ ያዋቀዮ ገረገሃን ምተከንደም ሰበከኝ አካተ ገርጋር ያጎፍታ ዱከነራ ገረ ኢፋት አካተ ፊዱ ያጎፍታ መቃ ክርስቶስን ፎኒፊስ ያጎፍታ አፉራኒስ ዋንበርባች አካተላቱ ያዋቀዮ ሲከራና ሃሌሉያ ሃሌሉያ። ይሄ ነገር ስለመጣ ልንገራችሁ ወገኖች፣ ይሄን ለምን አጣው ለምንል ነው። ስለ እስራኤሎች እንዴት በምድር ማረስ አይችሉም እነዚህ ሰዎች ምን ማለት አይችሉምና እሱን ሼር እያደረኩ እያሰላሰልኩ ነበርና ጌታ በማታ ይሄን እንደዚህ ተገለጠልኝና እንደዛ አለኝ ሲያስተምረኝ ነበርና የጌታ ሰውነት በጣም የጋለ ነው፣ እንደ ብረት ፋይር ውስጥ የገባል አይደል? በቃ የሚያስቀና ነው። የሰውነትን አካልን ከእሱ ጋር አነጻጸርኩ፣ በተለይ እጄን ከእጁ ጋር ማለት ነው። እና የኔ ውሪንክልድ የሆነ ነገር ነው የሚገርማችሁ። በጣም በቃ እዚህ ግባ የማይባል ነው እና ሰውነትን በጣም እስከ ጸየፍ ድረስ አይነት ነው። እና መጀመሪያ ጠየቅኩት ሳየው በቃ አካልን ሰውነትን እንደ ሰውነት ለውጣት አልኩት። ልክ መጀመሪያ ያየሁት እና ከዛ በኋላ ሊያስተምረኝ ቀጠለ። በዓለም ላይ እንዴት ሰዎችን እንደሚመግብ ነው። በዓለም ያሉ ሰዎችን ይመግባቸውና የሚገርማቸው እያንዳንዱ እንደሚያስፈልጋቸው ሰጥ ነበርና አንዳንዴ አጣም ብሎ ይጨነቃሉ፣ ይፈራሉ፣ ይሸበራሉ፣ ግን አያጡ ይሰጣቸው። አሁንም እንደዚህ ይላሉ፣ እንደገና ሰጣቸው፣ እንደገና ሰጣ እና ከዛ በኋላ ምን አለ?
እኔ የሚያስፈልጋቸው ነው እንጂ እነሱ የሚፈልጉትን አይደለም የሚሰጠው። I give them what they need, not what they want አለ። ወገኖች ምናልባት በዚህ ጥያቄ ውስጥ ያላችሁ ጌታ የሚያስፈልገን ነው የሚሰጠን እንጂ እኛ የምንፈልገውን አይደለም። ልጆቻችን ብዙ ይለምናሉ፣ ያን ይሄን ስጠኝ ይላሉ። ግን ሁሉን አንሰጣቸው ወገኖች፣ ይጎዳቸዋል፣ ያጠፋቸዋል። እንደዛ ነው ያለና ከዛም ይቀጥል። እንዴት ነው ክርስትና ህይወትን ኢቫሉዌት አድርጋችሁ በመካከል ማለት እንዴት ነው አልኩ። ይሄን አልነግራችሁም። ኤኒዌይ ከዛ ከጌታ ተለይቼ ወደ ቤት እመጣለሁ ስል መሬት ላይ ሰልፍ አለ ወገኖች፣ ማሳለፍ የማይችል ነበር። ሰልፍ አለ፣ ልክ ቶክስ ጦርነት እንዳለ ነው። ገረመኝ። በቃ እንዴት አልፋለሁ አልኩ። እግዚአብሔር መንፈስ ከዛ ብድግ አድርጎ ከሰማይ ከዛ ወደ ቤት ደረሰ ማለት ምን ለማለት ፈልጌ ነው? እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ በክንፍ ይወጣሉ፣ ይሮጣሉ፣ ይሄዳሉ ነው። ጠላት ከጉዟችን ከግባችን ጌታ ካዘጋጀልን ማረፊያ አይከለክለን ወገኖች። waaqayyo waan nu barbaachisu hinnu laata ammalle biyya lafaatille saba Israa'el fakkeenyaaf kaase malee እውነት ነው የተለያየ ስራ ይሆናል አምጥት ሰርተን የምናመጣ ግን አንዱ barbaachisu waaqayyo nu laata ያዶርት ገሩን ቀም ሃሌሉያ። ይሄን እየሰራ ነው ጌታ በዚህ ዘመን ምን እየሰራ ነው ብትል ሊመጣ ብቻ ሳይሆን የሰው ለካ የማያምኑትም እንደዛ ነው የሚያኖረው ነገር ነው በቃ ሃሌሉያ። ያዋቀዮ ገለቶሚ ፋይሳ ከኛ ገለቶሚ ሃሌሉያ ገለቶሚ ዋኑ በርባችስ ዋኑ ላቱ አማት ለጆልማ አቀብደ የጎፍታ ኦቶስም ቤኪን ለያዋቀዮ ዋኑ በርባችስ ነው ጎችሰ ይሆና ዋኑ ጌሰፍ ገለቶ አመስ ያዋቀዮ ኮንግሪጌሽን ይከን ያዋቀዮ አት ኤብስ ወልዳ ከን አመስ ከነ ጫላ ጉድስ ከነ ጫላ የጎፍታ ሲን አማኒ ፉልዱራ ከጅሩ ስራ በረቹ የጎፍታ አመስ ኤብሳን ታደበላ አሜን አሜን። ስገለቴ ፈና መቃ ክርስቶስን አሜን አሜን። ጎፍታን ስና ኤብስ